በጣም አቴንሽን ሲከር ነው። ምክንያቱም ሶሻል ሚዲያው ላይ የሚያገኘው ጥቅም ስላለ ገበያውን ሞቅ ሞቅ ለማድረግ ይመስለኛል እንጂ ብዙ ሰዎች ለምሳሌ ከአንድ ሃይማኖት ወደ ሌላ ሃይማኖት ይቀያየራሉ። ከዚህ ወደዛ ይሄዳሉ ግራ ተጋብተው እውነትን በመፈለግ ውስጥ እዚህ ጋር እውነት አለ ብለው ሲመጡ ያ ነገር ሳያሳምናቸው ይቀራል። ባሰቡት ልክ ሳይሆን ይቀራል። እንደገና ወደ ሌላ ይሄዳሉ። እዚህ ሲመጡ ደግሞ እዚህም ያለው ብቻ ከዛ ግራ በመጋባት ውስጡ ነው የሆነ ዲሉዥን ውስጥ የሆኑና ከአንድ ሃይማኖት ወደ ሌላ ሃይማኖት ከዚህ ወደዛ ይንገዳገዳሉ። በጣም በቃ አስሩ ቦታ ላይ ይነካካሉ። እዚህም እዛም አብዛኛው ሰው ሁሉም ማለት አይደለም። ለተለያየ ፐርፐዝ ሲል ሃይማኖት የሚቀያየር ሰው እንዳለም እንደውም እሱ ሳይበልጥ አይቀርም ይመስለኛል። ለጥቅማ ጥቅም ሲል ሃይማኖቱን የሚቀያየረው እና አንዳንዱ ደግሞ ካለማወቅ ነው ሃይማኖቱን የሚቀይረው። ግራ በመጋባት ውስጡ ነው፣ እውነትን ፍለጋ ውስጡ ነው። ግን ይሄ ሰው እንደዛ አይደለም። በቃ የተረዳሁት እንደዛ አይደለም። ሳያቅ ምናምን ቀርቶ አይደለም፣ ወይም የሚፈልገውንም ሳያገኝ ቀርቶ አይደለም። በቃ ይሄ ኦንሊ ዋንትስ አን አቴንሽን፣ በቃ አቴንሽን ሲከር የሆነ ሰው ነው። አቴንሽን ፍለጋ ነው። አንዴ እዛ አንዴ እዚህ። እኛ ራሱ ግራ ተጋባን እኮ። በቃ ድራማ ነው የሚፈልገው። ድራማ መስራት የሚወድ ሰው ነው እና ድራማ ነው የሚመስለኝ ይሄ። ምንም እውነት ፍለጋ ምናምን ይሄ ስለ ሃይማኖት እንትን እውነት እንትን ብሎት ምናምን አይደለም። ይሄ ድራማ እየሰራ ብቻ ነው።